ደስታና አብርሃም ትናንት ተገናኝተዋል። ምን ተፈጠረ የሚለው ነገር ማስደምጣችኋል። ግን ከዛ ባሻገር ደግሞ በጣም የገረመኝ ከፈረንጁ ጋር ግብግብ መፍጠራቸው ነው ትንሽ ያናደደኝ። ያም ደግሞ እንዴት ሆነ የሚለው ነገር አስደምጣችኋለሁ። ሰላም ተወዳጆች፣ እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አንዳንዴ ነገሮችን ፊት ለፊት ተጋፍጦ ማውራትና የኔ የምትሉትን ነገር እንዴት ነው ተጋፍጣችሁ ነገሮችን ለማስቆም ወይም ደግሞ ለማብረድ የምታደርጉት ነገር አሪፍ ነው። ግን ደግሞ በእንደዚህ አይነት መንገድ አይደለም። ሩታም ሄርሜላና ሩታ የሚገናኙና ባልሽን ካልተውሽልኝ አንተ ደግሞ ጭራሽ ደስታ ጋር ሄደግ እንደዚህ ግብግብ መፍጠር አልነበረባችሁም። እንግዲህ ደስታ እውነቱን ነው። ማን ሊያስደበድበው ይችላል? ለምን እንደዛ ሊሆን ቻለ የሚለውን ነገር እንኳን ለአንተ ይቀርና ለእኛ ራሱ ለተመልካች በጣም ነው የገረመን እንደዛ መሆኑ ማለት ነው። አብዛኞቻችሁ ተደበደበ ወይ ይሄ እኮ ድብደባ አይደለም፣ ይሄ እኮ ጥቃት አይደለም እያላችሁ ነበር። ከዚህ በላይ እንዴት ነው ድብደባ? እውነት ለመናገር ከዚህ በላይ ድብደባ እንዴት ነው ለእናንተ? እንዴት ነው እንዴ? አስረውት እንግዲህ ጠፍንጎት በላው ላይ ውሃ እየደፉበት ሽሮም ይሁን ዱቄት ምን እየነሰነሱበት እንዴት ነው ይሄ ለእናንተ ድብደባ ያልመሰላችሁ? እውነት በጣም ነው። አንዳንድ ልጆች ትገርማላችሁ እንዴ። ወንድ ልጅ ስለሆነ ግዴታ እኮ መደብደብ የለበትም። ነገሮችን በመነጋገርና ነገሮችን የሆነ ቁጭ ብሎ ጠረጴዛ ላይ በማውራት ነው የሚፈታው። እና እንዳልኳቸው ያናደደኝም ነገር ከፈረንጁ ጋር ግብግብ መፍጠር አልነበረበትም። ለምን ፈረንጁ ብዙ ነገሮችን አድርጓል። ቢያንስ አብረው እንዲሆኑ ከሄርሜላ ጋር ብዙ ነገሮችን እንዲያቆም ወንድማዊ ምክሩንም የታናሽነት ምክሩንም ለግሱታል። ያ ነገር ግን አልሆነም። ለምን አብርሃም በራሱ መንገድና በራሱ አይምሮ ስለሚመራ ማለት ነው። እና እንግዲህ ደስታ ምንም አታመጣም። አንተ ማለት የድሮ ፍቅረኛዋ ነህ። የድሮ ፍቅረኛዋ ማለት ደግሞ የልጁ አባት ነህ። ያንን አንክድም። ግን እኔ ለሩታ የሚከፈለውን ከዚህ በኋላ ዋጋ ከፍዬ አብሬያት መሆን እችላለሁ። ምንም የሚመለከት ነገር የለም። እንግዲህ አብርሽም እንደማይመለከተኝ ያሳያለው አይነት ነገር ነው ያሳየው። ለምን ያው ምንም ቢሆን በመካከላቸው ጥል ቢሆንም ሁሌ እንደምላችሁ እኛ ተስማምተውና ሰላም ፈጥረው አብሮ እንዲሆኑ የምንፈልገው ከዚህ ሀሳብ ምንም የተለየ ሀሳብ የለኝም። ሁሌም እኔ አብሮ እንዲሆኑ ነው የምፈልገው። እንዳያችሁ ትናንትና ከሄርሜላ ጋር ተገናኝተው እንግዲህ ባሌን ማንትንከባከቢውና ባሌን በስርዓት የማትሹ ነገር ከሆነ ተይው እኔ አንቀባሬ አኖረዋለሁ ተባብሏል። እና በዚህም ያህልም ግብይት ላይ መውጣት አልነበረበትም። በገበያ ላይ ይሄ እንዴት ነው ልክ እንደ እቃ ባልና ሚስትም ልክ እንደ እቃ ገበያ ላይ ወጥቶ እንደ መግዛት እንደ ሸቀጥ አይነት ነገር ነው አሁን ላይ እየሆነ ያለው። እና በነገራችን ላይ ሩታ ደስ ከሚለኝ ነገር ሁሌም ከምኮራባት ይሄ አንደኛ ዲሲፕሊን አላት፣ ሁለተኛ ደግሞ ይሄ እንዴት ነው ኮንፊደንሷ እርግጥ ብላ የምታዳምጥበት የምትመልሳቸው ሀሳቦች በጣም ነው ሁሌ የሚገርሙ የሚደንቁኝና ሁሌ የምታሳየን ለሁላችንም ከትናንቱ የበለጠ ዛሬ ላይ ቆማ ነው የምታሳየን። እና ይሄ ደግሞ ለሁላችንም በተለይ ለሴቶች ብርታት ነው። እና ውዶቼ ላይክ እያደረጋችሁ ደግሞ ኮሜንት ላይ ሀሳባችሁን ስጡ። እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ማለት ነው። እናንተ ማሰባ ያስተያያችሁ ኮሜንት ላይ እየጻፋችሁ እንግዲህ ሰላም ይፈጠራል ስለ ነገሮች በጣም ውስብስብ እያሉ ነው። እኔ እውነት ለመናገር ሄርሜላ ሄዳለሁ እንዳለች ሄዳ ቢሆን ወይም ደግሞ በቃ ፕሮሰስ ከጀመረች ብትሄድ ሰላም ይፈጠራል ብዬ ተስፋ አድርጋለሁ። ምን አንዷ ዋነኛዋ እሷ ነች። ሩታም ደግሞ እውነት ማለት ተፈላልገው አብሮ መሆን የማይችሉ ከሆኑ ሁሌም እንደምላችሁ አብሮ መሆኑ እንኳን ባይቻል ሰላም መፍጠር አለባቸው ለልጃቸው። ልጃቸው ምንድን ነው እያሳዩት የሚያድገው? ይሄ ልጅ ምንድን ነው ከእነሱ የሚማረው? ምንድን ነው ነገ ላይ የሚያስቀምጡለት ስንቅ? ይህን ነገር እኮ ነገ ላይ ማየቱ አይቀርም። ገብቷችኋል አይደለም? ስለዚህ እውነት ደግሞ ደስታ እውነት አፍቅሯት ወዷት ከሆነ እውነት ከነ ልጇ ዋጋ ሊከፍል ከሆነ እስኪ ወደፊት አብረን የምናየው ይሆናል። እሷም በዚህ ጉዳይ ተናዳለች። እንዴት እንደዚህ ልታደርጉ ይችላላችሁ? የአንገቱን ሀብል እስከመበጠስ ምናምን እስከመውሰድ ስልኩን እስከመውሰድ ምናምን ነገር ነው ብሩክ ሲያደርጉ ነበር። ያ ደግሞ ትክክል እንዳልሆነ እሷም ተናግራለች። ያ መሆን የለበትም። ለምን እንደሆነ አላውቅም። በእሷ ዙሪያ ያሉ ሰዎችን ለማጥፋት ከእሷ ጋር በጣም መልካም የሆኑ ሰዎችን በዙሪያ ያሉትን ሰዎች የሆነ ከእሷ ለማድረግ በጣም የምትጥሩት ጥረት አለ። እኔ ለምን እንደሆነ አላውቅም። እና እዚህ ትክክላችሁ፣ እዛም ትክክላችሁ፣ ሁሉም ጋር ትክክላችሁ፣ አንድ ሳይድ ይዛችሁ እንትን አትሉም። ሁሉም ቦታ አላችሁ። ያ ግን መሆን የለበት። ጓደኝነት እኮ እንደዚህ አይደለም። እናንተ በጣም ብዙ ነገር አሳልፋችኋል። በጣም ብዙ ነገር አሳልፋችኋል ጀማው ላይ ማለት ነው። ወደዚህ መንደር ስትመጡ ራሱ ታውቃላችሁ። ይሄን ያ ነው ማለት አልፈልግም። ለእናንተ በጣም ብዙ ዋጋ የከፈለች ልጅ ናት። ሁሌ ስጠሯት እንኳን እናንተ ጋር ትመጣለች። በራሷ ቻናል እንኳን ቪዲዮ እየለቀቀች አይደለም። ይሄ ደግሞ ክብር ስላላት ሰዎች ስለምታከብር ስለምታመዛዝን ነው። ገብቷችኋል አይደለ? እንጂ እንደናንተ ራስ ወዳድ ብትሆን ኖሮ ልታገኛችሁ አትችልም ነበር። አንዳንዴ ማሰቡን
ባንድረሳው። ለምን ነገ ላይ ለምንገናኝ ነገር ነገ ላይ ምናልባት ሁለቱ ታርቀው ሰላም ፈጥረው እናንተ ኋላ ነው የምትቀሩት። ለምን የወለደ አይለያይም ምንም ቢሆን ማለት ነው። እና ከሄርሜላ ጋር ሲሆን ትክክል ነው ትሉታላችሁ፣ ከሩታ ጋር ሲሆን ትክክል ናችሁ አይባልም። ለምን እሷ አይን አውጣ ስለሆነች ራሷን ሸጣና ራሷን የሆነ በጥቅማ ጥቅም ገዝታው ነው ከአብርሃም ጋር ለመሆን የምትፈልግ። ይሄ ደግሞ ፍቅር ሳይሆን ይሄ ሸቀጥ ነው። የሱፐር ማርኬት ሄዳችሁ ከምትገዙት ነገር የለም። እንደዚህ አይነት ነገር ነው እየሆነ ያለው እና ደስታም እንግዲህ ቆፍጠን ብለህ እንደ ወንድነት ግን እስኪያሳየን እንግዲህ አብርሃምም እስኪያሳየን ብሎታል። ወንድነት ግን ማሳየት ካለብህ አሳየኝ፣ ዝም ብለህ አትፎክር ነው ያለው። እውነት ነው። አንዳንዴ በፉከራ የሚሆን ነገር የለም። አንዳንዴ የሆነ ነገር ስታስቡ ስኬት ላይ ያደርሳችሁ ያንን ነገር ማሳየት ለምን አንዳንዴ በቀል ማለት ስኬት ነው። ሰው በቀል የሚመስለው ድብደባ የሆነ እንዴት ነው ይሄ ግብ ግብ መፍጠር ምናምን አይነት ነው የሚመስለው፣ ግን አይደለም። ስኬት ማለት በቀል ማለት ስኬት ነው። ይቅርታና እንግዲህ እስኪ ቤተሰብ እኔ ማለት እየታየኝ ያለው ነገር በጣም ነገሮች እየተሳሰቡና ነገሮች ወደማይሆን መንገድ ነው እያመሩ ያሉት። ያ ባይሆን መልካም ነው። በተለይ እንግዲህ አሁን ላይ ትናንትና ወንድምየውን ስጠብቀው ነበር፣ አልመጣም። የአብርሃም ወንድም ማለት ነው። ለምን ቢያንስ ያው ሽማግሌ የሚገባ አይነት ነገር ነው የሰማሁት ኢንፎርሜሽን ማለት። ለምን ቢያንስ በቃ በሽማግሌ አስታርቋቸው ሁለቱንም ተቆጥቷቸው እንግዲህ አብሮ እንደሚሆን ልጃቸው በጋራ እንደሚያሳድጉ የሰማሁት መረጃ አለ። እሱን ደግሞ እንግዲህ እስኪ የምናይ ይሆናል። ሁለቴም ልደቷ ነበር፣ ልደቷንም አብሬ ሰርፕራይዝ እንዳደረጋት ነበረ፣ ግን እሱን ቪዲዮ አልተለቀቀልንም። እስኪ ሁላችንም እንግዲህ ያው የምንጠብቀው ነገር ነው፣ አብረን የምናየው ይሆናል። ከምን በላይ ሰላም ይበልጣል። ከሁሉም በላይ ሰላም የሚበልጠው ለምን እነሱ ሰላም ሲሆኑ፣ እነሱ ፍቅር ሲሆኑ በዙሪያቸውም ያሉት ሰዎች ሰላም ይሆናሉ። ልጃቸውም ሰላም ያገኛል። አላደለ እነሱ ራሱ የሃይምሮ ሰላም ያገኛሉ። ለምን ወታው ላይ በጣም እያስጠላት ነው። ለምን ሁሌ እንግዲህ እየጠሯት ንጭንጭ ምንድን ነው እንደሚባል ይሄ ሄርሜላም ሁሌ እየጠራቻት እንግዲህ ባልሽን ለእኔ ተይልኝ እኔ ላግባው እያለች እንግዲህ ጭቅጭቅ ላይ ናት። ለምን ከእሷ የምትፈልገው ነገር አለ። ይሄ ከሩታ ይሆን የምትፈልገው በቃ አለ አይደለም፣ ልቧን ማወቅ ትፈልጋለች። እንዴት ነው የአብርሃም ትፈልገዋለች አትፈልጉም? እንደዚህ አይነት ነገሩ ታያ እንግዲህ ደግሞ ያው እንደምታዩት ነው። እኔ ማንቀባረር እና ቀብረን ዘና ፈታ አድርጌ ማኖር የምችል ሰው ነኝ። የማትፈልጊ ከሆነ አንቺ ራስሽ እና ግን ደግሞ ከፈላሹ የልጅ አባት እስከሆነ ድረስ ምንም ማየት ነገር ከፍቶት ማየት አልፈልግም ብላታለች። በጣም የሚገርም ነገር ነው። ሩታም ነገራችን ላይ እያናደድቻት እያቃጠለቻት ነው። ፈልገዋል አልፈልገውም አይነት ስሜት እያሳያት ስለሆነ ያው ሄርሜላ ግራ ተጋብታለች። እጅ እየፈለገችው ወይስ እንዴት ነው? በጣም ግራ እያገባቻት ነው። ይህ ደግሞ የራሷ ተፈጥሮና ጥበብ ነው። ሴት ጠበበኛ ነች የሚባለው ካለ ምክንያት አይደለም። እና ቤተሰብ እስኪ እንግዲህ ዛሬ በምን አይነት ነገር እንደሚመጡ ሁላችንም አብረን የምናየው ይሆናል። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ግን ሰብስክራይብ አታደርጉም፣ ላይክ አታደርጉ። ቪዲዮ ዝም ብላችሁ የምታዩት እና ቤተሰብ ሁሉ ስለምታበረታቱኝ በጣም አድርጌ አመሰግናለሁ።